ዛሬ ጎምጄ ነው ማለት ቆይ ምንድነው ከልጁ ጋር ችግራችሁ ከዳይመንድ ጋር አንጋርገ ነው ቆይ ሰውየው ኪስ ውስጥ እስኪገባ ድረስ የት ነበርክ በልተንበርከክ ምን አትሰማም ተንበርከክ ቆይ እንደዚህ ማድረጉ ለምን አስፈለገ አሹ ምንሽ ነው ሮማን ዴቭ እኮ ብቻውን ነው ለምን አንሄድም አንቺ ምን ትያይ ነገር ታርፍ ያለሽ ማን አንተ ልቀቀኝ በፊትም እኮ ያ ዳይመንድ ነው የሚያበላሽ እንጂ አንተ መልካም ሰው እሺ በቃ ተረጋጊ አልረጋጋም ያ አበባ ብዙ ፕሮሰስ አልፎኝ አደረገችው እቺ ባለጌ ልጅት አሸንፈሽ ከክላስ ስመለስ አደኝ ከወንድ ጋር ያዩት አቤት ክፋት የተሞላበት ከተማ ለምቢ ካልከ ጂራሴ ነው ሽም ነግራ አዴም እንደዚህ እያለች ነው ዴቭ ለዚህ ያበቃችሁ በቃ ተይኝ ሰርቼ ልብላበት እኔ ምን አደረኩ ሮማን ደሞ ምን ቀረ ጭራሽ አባይ ዘመጣ በዚህ ኪዝ የሚፈቀራል አይመለከትም የወሰነብን ቃል መልስላለን ትንሽ ጊዜ ስጣን ትላንት መተን ታሞኘኝ በልተንበርከክ ምን አትሰማም ተንበርከክ ቆይ እንደዚህ ማድረጉ ለምን አስፈለገ ቅድም ተነጋገረና እንዴ ኧረ እባክህ እንዲህ በቀላሉ እንፋታ መስሏል ከዛ ላይ መንድ ጋር ያረጋችሁትን የረሳው መሰለ እቺን ቀን ነበር ተጠብቄ ነበር ምንድነው ያባ ደሞ ቆንጆ አባለ ቆንጆ ሴቶች አንቺ ምን ትያይ ነገር ታርፍ ያለሽ ማን አንተ ልቀቀኝ እንካ ባቡሬ በጣም ይቅርታ እሱን ያስረፈደኝ ይዘው ሂድ እሱ እንደኔቱ ልቀቀኝ አንተ ራሱ እዚህ የምቆይበት ምን ጉዳይ ይላል ከምጥል ጋር ቢጠብቀኝሽ አንተ ጋር ደግሞ አልጨረስም አረ ለሊ ተረጋጊ ቆይ ለምን የማይመቸው ከሆነ እንደዛ ብሎኝ ሄደ እሱን አላውቅም ግን አሁን አትናደጅ ነስቲ ቁጭ በይ እሱ ባይመጣ ራሱ እኔ ራሴ ልጅ ትቀጥሻለሽ እንወጣለን አልወጣም አደይ ይቅርብኝ እየመጣው ነው ከለኝ ስንት ሰዓቱ ነው መጀመሪያውኑ ዝም ብሎ አይሄድም ነበር ይሄው መጣ ለሊ በጣም ይቅርተኝ እናት ቤኪ ቆይ ምን ለማድረግ እያሰብክ ነው ይቅርታ ይደረግልኝ ደሞ ይሄው ምን ላርገኝ ይሄና ፍለጋ ነው እንደዚህ ቆዩት አሁን አበባ ምናምን አስፈልገ ወይስ ያረጋው ሁሉ አይቅርብኝ ነው ታያለልኝ እንደዚህ አትበይ አንቺን ለማስደሰት እኮ ነው እየጣርኩ ያለሁት ለሊ በቃ አትናደጅ ለምን እንዳረፈደ ነገርሽ አይደል በቃ ሄዱና ራታችሁን በልታችሁ አሁን ያበባ ለማርፈድ ሰበብ መሆን ነበረበት ቤኪ ይቅርታ ያበባ ብዙ ፕሮሰስ አልፎ ነው የመጣው እሺ አመሰግናለሁ አየሽ አንዲ ፈገግ እስቲ ነው እንጂ ስትናደጂ አያምርብሽ ሀረ ለነገሩ እኮ አንቺ ብታለቅሽም ቆንጆ ነሽ በእኔ እንጣ አደይ ምን ታያለሽ እንዴ አደይ ነች እንዴ የምትወስነው ለሊ ሄዱ አሪፍ ጊዜ ይሆንላችሁ ደግሞ ቶሎ ተመለሱ ወይ አደይ ደግሞ ገና ሳንት ተመለሱ ምን ላርግ ባቡሬ አታስቢ አስተማመኝ እንጂ ነች በይ ነይተሽ እንዳንተ ስራ ቢሆን ኖሮ አልሄድም ነበር ግን እኔ እንዳንተ አይደለሁ አደይ መጣን በቃሽ ኪንጎ ወይ ከመተልኝ ነሽ እየሮጥክ ነው እንደመጣው ማን የተዳፈረኝ አረ ተቀመጪ ምን ይሽ እሺ ምንድነው ባርችን አግኝተሃል አዎ አግኝቻለሁ እና ለምን ይወላ ሳቆይክ ያሚጋተኝ ሰው አግኝቶኝ ስልኬን ገንዘብ ወሰደብኝ አበባ መግዣ እየፈለኩኝ ቆይት ስትል አልገባኝም ቆይ ሰውየው ኪስ ውስጥ እስኪገባ ድረስ የት ነበርክ ልጁ በቃ ሰፈር ውስጥ የሚፈራ ሰው ነው እሱን ነኮማት በቃ ሌላ ጣጣ ነው አንተ መጀመሪያ ለምን ነካ ዳይመንድ ነው እኔ መሽሱ መሆኑን አወቅኩ ከዘረፍነው በኋላ ነው ያወቅኩት ቆይ ማን አባቱ ስለሆነ ነው እኔ ያልመፈረው ደግሞ ትሮጥለታል እንዴ ነገርኩሽ አንዴ የሰፈሩ ካቦ ነው ሁለተኛ ማንንም ሰፈር ተስትሮጥ ማይት አልፈልግም እሺ ወዴት ነው እማዬ ግን ምን ነክቶሽ ነው ምን ነው ፍቅር አሹና ሮማንን አብረው ያይሻቸው ለምንድን ነው ዝም የምትይው ማለት አልገባኝም እነሱ እኮ ከዚህ በፊት ተዋወቁ ነበር ደግሞ ወንድሟ ነው አይደል አደይም ዴቭን ወንድሜ ነው እያለች ነው ለዚህ የበቃችሁ አልገባኝም ያየሽው ለየት ያለ ነገር አለ አዎ እማዬ አሹና ሮማን ሌላ ነገር ጀምረዋል ልታስቆሚያቸው ይገባል አይ ፍቅር ሮማን እንደዚህ አታደርግም ሮማን እማዬ ምን ልታደርጊ ነው ልጠይቃት ነው ራሷ ትነግረኛለች ሮማን አቤት የት ነበርሽ በረንዳ ላይ ካሹ ጋር ነበርኩ ካሹ ጋር ምንድነው ያላችሁ ግንኙነት ካሹ ጋር ምን ጀመራችሁ አሹ ምንሽ ነው ሮማን
አሹ ማለቴ እትዬ አሹ ወንድሜ ነው። ያው እዚህ ለመኖር እሱ ብዙ ዋጋ ከፍሏል። በነፃነት እንድኖር አድርጎኛል። ያውቁ አይደል እትዬ? ምን ነው ተይ ሮማን፣ ወንድና ሴት ሆናችሁ ወንድምና እህት ነኝ የሚባል ነገር አይሰራም። እንደዚህ መቀራረብ ጥሩ አይደለም። ሁለተኛ ስትቀራረቡ እንዳላይ። እንዴ ለምን? አላውቅም። እኔ ተናግሬያለሁ። አትጂ፣ ምንም ነው የማይጠቅምሽ። እሺ ግን እኮ እትዬ ምንም የተለየ ያሰብነው የሚያደርግነው ነገር የለም። ከሌለ ጥሩ ነው። ወደፊትም ደግሞ ባይኖር በጣም ጥሩ ነው። እሺ ሻኪራ ይበቃ ይበቃል። ለምን እንዴ? በጣም ነው የማመሰግነው። መጀመሪያ አቀፊኝና አይልሽ ገና ምን አይተሽ በጣም ብዙ ቦታ ነው ማሳይሽ። ብራም በጣም ጎበዝ ልጅ ናት። በጣም ነው የማመሰግነው። ሄለን ብትኖር ኖሮ ታያቸው ነበር እንዴት እንደሚጨፍሩ። ሁለቱም ብታይ ጎበዞች ናቸው። ዴቭ እኮ ብቻውን ነው። ለምን አንሄድም? እቺ ልጅ ግን ምን እሺ ነው? በጣም ዴቭ አበዛችብኝ። በሰላም የእህቷ ባል አይደል እንዴ? አይ እንደዛ ብቻ ነው ብለሽ ነው? ታዲያ ሌላ ምን ይሆናል? ብራኔ ልጅ ማጣመጣው ጉድ የለም። ብቻ ጉድ እንዳታረገን ነው የምፈረው። ቅምጥል ተረጋጊ። ይኸውልህ ትሰማኛለህ? ከዚህ በኋላ ማንንም ሰው ፈርታ እንድትሮጥ አልፈቀደልህም። እሺ ምንም ነገር ይምጣ ፊት ለፊት መጋፈጥ አለብህ። እሺ በቃ ተረጋጊ። አልረጋጋም። ቆይ አንተ ምንድነው ችግር? ምንድነው ሀሳብክ? አሁን ልጁን አሳየው። እሱ አንቺ እንዲያቅሽ አታርጊ። ልጁ አደገኛ ልጅ ነው። እና ይሁና ታዲያ እኔ ምን አገባኝ? እኔ ቅምጥል እሰማዋለሁ እንዴ? አንጠባጥባለሁ። አሁን ሰደኝ። ተረጋጊ በቃ አንቺ መረጋጋት አለብሽ። ከሱ ጋር መጋጨት ሌላ ችግር ነው የሚፈጥረው። ይኸውልህ ትሰማኛለህ? ስትንቦቀቦቅ ማየት አልፈልግም። እሱም እኮ እንደዚህ የሚሆነው ልብህን አይቶ ነው። እንደዛ ነው ብለሽ ነው? አዎ ቆጣ ኮስተር በል። ያልፈጠረብኝን ከየት ላምጡ? አቡባ ከደዛ ዳይመንድ ነው እንደዚህ አይነት ችግር ውስጥ የሚከተለው። እሱን ተይው ቅምጥል፣ ሌላ ችግር አለበት። ደግሞ ልጁ የሰነበትን ካልሰጠነው አርፎ አይቀመጥም። ባቡሩ የነካው ራሱ ሌላ ችግር ነው። እስኪ ማን ወንድ ነው ይምጣና እንጠባጠባለሁ። ቅምጥል ከማየው ሰው ጋር መጋጨት የለብሽም። ለኔ ስትተይ ደግሞ ዳይመንድ ሲመጣ ያስተካክላል። እሺ ግን ይኸውልህ የማይስተካከል ከሆነና አንተ ድጋሜ ስትሮጥ ባይ ማለት ነው ኪንጎ እንጣላለን። አመሰግናለሁ። ወደድሽ? አዎ በጣም ውጭ ወጥቼ ራት ከበላው ብዙ ጊዜ ሆኖኛል። ይሄን ያህል የሚያስደስት ከሆነ ማውሌ ጋብዝሻለሁ። አራራ አይሆንም። እንደዛማ እኮ ነው ውጭ ይበዛብሃል። ባይሆን ለዛሬው በጣም አመሰግናለሁ። የፈጣሪ ምሕረትና ቸርነት ያየሁት ባንቺ ነው። እንዴት? አልገባኝም። ያን የነበርኩበትን ነገር ታውቂያለሽ? ባላጠፋው ነገር ታሰሬ ነበር። ግን ሁሉም ነገር የሆነው በምክንያት ነው። በዛ ሁሉ ጊዜ ውስጥ ከፈጣሪ ጋር በጣም እጋጭ ነበር። ከሱ ጋር ተጋጭተህ ለመድረስ አስበህ ነበር? እኔ እንጃ። ከሰው ይልቅ ከፈጣሪ ጋር ልተጋብቼ ነበር። የዋህነት፣ ለሰው ማሰብ፣ አንገት ተፍቶ መኖር እንደማይጠቅም ተሰማኝ። ፈጣሪ የሚረዳው በርባሪ ሰዎች ነው ብዬ አሰብኩ። ከዛ ልክ ከእስር ቤት እንደወጣው ወደ ቀድሞ ህይወቴ መመለስ አልፈለኩኝም ነበር። ከዛን እዚህ አንዳንድ ፋውሎችን ሰራ አድርጌ ከሀገር መውጣት ነበር የፈለኩት። ግን ምን ያደርጋል አንቺን አገኘሽ። አይቻለሁ። እኔ ላይ ክፉና ጨካኝ ለመሆን ስትሞክር ነበር። ነገር ግን አይኖች ውስጥ ለኔ ስታዝነልኝ አይቼ ተረድቻለሁ። እንደምታግዘኝም በጣም እርግጠኛ ነበርኩ። ልሰማሽና ልረዳሽ አልፈለኩም ነበር። አንቺን ከሰማሽ ታሸንፊኛለሽ። ለዛ ነው አንቺን ላይ መጮህ ዝም ማስማል ምርጫ ያደረኩት። አመሰግናለሁ። ለኔ በጣም ጥሩ ነበርክ። ልጅት አሸንፈሽኛል። ፈጣሪ እንኳን አንተ እጅ ላይ ጣለኝ እንጂማ አልቆልኝ ነበር። እነሱማ ህይወትሽ ሙሉ ሊቀሙሽ ነበር የፈለጉት። ግን እኛ መቼ ማንፈቅድላችሁ? አሁን ላይ እምነቴን ፈጣሪ ላይ ጥያለሁ። እሱ ነው ሁሉንም ነገር የሚያስተካክለው። ሰውን ማመን ትንሽ ይከብዳል። አንቺ ልጅ እኮ ታጠራጥሪኛለሽ። ቆይ ግን ታምኛለሽ? አዎ አምናለሁ። ጥሩ ወንድሜ እኮ ነህ። ወንድሜ ነው ያልሽው? ኧረ በአደባባይ ከሄደ ተጀመረ። ጥሩ ነው። ምን ሌላ ነገር አለን እኔ እናንተ? ኧረ አበባው ረሳሽው እንዴ? አይ ሴቶች ድሮስ እናንተ መች ምስጋና ታውቃላችሁ። ለሱ በጣም አመሰግናለሁ ቪኪ። በይ እንደዚህ እንዳመሰግንሽኝ ትርጉሙንም ነው አሰማክሪ። ዝም ብሎ ራት ተጋብዞ መግባት የለም። በደንብ አስቢ። ምን ላስብ? ስለኔና ስላንቺ ነው። እኔ እናንተ የሚባል ነገር ምን አለን ቪኪ? ኧረ ተይ አትካጂ እንጂ ላልኝ በልኩ አድርጊ እንጂ። እሺ በጣም አመሰግናለሁ ቪኪ። አብሬን ስላለ ደግሞ በጣም ደስተኛ ነኝ። አንቺ ማሸሽኝ ከሆነ ከዚህ በኋላ ቤተሰቤ ነሽ። አመሰግናለሁ። ማዘሯ ግን ደህና ናት? ደህና ናት።
እድሜ ላንቺ አሁን በጣም የተረጋጋ ህይወት ነው ያላት አሁን አንተ ስራ መጀመር አለብህ እናትና እህትን ማስተዳደር መቻል አለብህ ኪንጎም ቋሚ ስራ ያለው አይመስለኝም አዎ ዛሬ ግን ስለ ስራ ሳይሆን ስለኔና ስላንቺ ነው ማውራት የምፈልገው ምን ማለቴ አዲስ ነገር አለ እንዴ ስለኔና ስላንተ አይ የለም እንዴ ዝም ብዬ ነው ልትነግረኝ የምትፈልገው ነገር ካለ እየሰማሁህ ነው ብዙ ምናገራቸው ነገሮች አሉ ግን ለሊ በመሃላችን የሚፈጠረው ክፍተት ያስፈራኛል ማለት በውስጥ ያስከው ያልነገርከኝ ስለኔ የሆነ ነገር አለ እንዴ አዎ ለሊ ግን አንዳንዴ ከአቅሜ በላይ ይሆናል ሁሌም ያንቺ ስም መረዳት አልቻልኩም ተወጂኛውን በየጨነቃለሁ እወዳለሁ አውቃለሁ ባቶጂኝ ጊዜሽን ያሰጭኝ ነበር ግን ምን እንደዚህ ተመችቶሻል አዎ ደስተኛ ነኝ ቆይ ለምን ነው ከሊዱ ጋር ስታይ የምትናደጂው ልጅቷ በጣም አስቸጋሪች ናት ቤኪ ካየችው ሰው ሁሉ ካላወራው ነው የምትለው አልገባኝም ግን እሷ የዋ ነገር ነች ስላንቺና ስለሌላ ነገርች ደሞ ምን አለች ቆይ እሷ ልጅ ትንሽ እንኳን አታፍርም እንዴ ከሌላ ኋላ እንደምትከተል ነገረች እንዴ ለምን እንደምትከተለው እኔ ምን አውቃለሁ ከኔ ጋር ካየችው ሰው ጋር ሁሉ አብራ መሆን ትፈልጋለች ታዲያ ምን ችግር አለው ምን ችግር አለው አዎ ለሊ ምን ችግር አለው ቆይ ለምን በዚህ ልክ ምትናደጅባት እንዴት አልናደድ ምን ማለት ነው ቆይ ተረጋጊያ እኔ ከኔ ጋር ብቶ ምንድነው ችግሩ ልልሽ ፈልጌ ነው ለምን ማለቴ እንዴት ቆይ አንተ ወደድከት እንዴ አዎ ተመችተኛለች አታረገውም ቤኪ እንዴ እና ምን አስደነገጥሽ አይ ምን ቆይ ለምን ግልጽ ማትሆኝልኝ ምን የደበኩ መስሎክ ነው እኔ እንጃ ግን ካንቺ ጋር ሱን ሰላም ይሰማኛል ከሁሉም ሰው ተለይብኛለሽ አመሰግናለሁ ቤኪ ስለማከብርሽ ነው እንጂ ብዙ ነገር ነግርሽ ነበር ግን ላጣሽ አልፈልግም እንሂድ ወይ የለችም ብቻዬን ነኝ እንዴት ሆነላችሁ ግን አደራ አባዬ ምንም ነገር ማወቅ የለበትም እሺ እማዬ ደስተኛ አይደለች ካልሆነ እኔ ላዋራት እንዴ እሺ በቃ ከዚህ በኋላ ግን መመለስ አለባችሁ እናንተም እኮ በጣም ቆያችሁ እሺ ምራስን ጠብቅ እኔም በቃችሁ አቤት ጭካኔ አሁን ተናግሬውን ጉርታብኝ እሺ ምግብ አምጥቼ ላለው እንካብላ አይ አልበላም ይቅርብኝ አሹ እኔ ቆይ ምን አደረኩ እትዬ እኮ ካሹ ጋር እንዳላይ ስላለችኝ ነው እንዴት እሳቸው ደግሞ ለምንድን ነው እንደዛ የሚሉሽ ፍቅር እንደፎከረችው ስለኔና ስላንተ ለትዬ የሆነ ነገር ብላችኋለች ምን አደረገችው እቺ ባለጌ አሹ በቃ እንካብላ እትዬ ከወጡ ተመለሰሽ ነኝ እንዴት ይበላል አይበላል ለሊ አትቀምጥ አይ ቤት መሄዳለሁ ስለሰጠሽኝ ጊዜ በጣም አመሰግናለሁ አዴ መጣቻል አዎ መጣ ምን ጓደኛሽ አላንቺ ብዙ መቆየት አይችልም አይደል አዎ ጓደኛሽን ስለሰጠሽኝ አመሰግናለሁ እንዴ ባልተመለሰም እንዴ አዎ አልተመለሰም ኦኬ በቃ በሉ እኔ መሄድ አለብኝ አንዴ ከፊ ቻው 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 ደስተኛ ትመስያለሽ አዴ በጣም ደስ ብሎኛል ምን አዲስ ነገር ተፈጠረ ምንም አዲስ ነገር የለም ብቻ ግን አውራሻለሁ ሻውሪኛ ቅምጥል አንተ በቃ ሊንክ አገኘ በኋላ ሸመጥጥከኛ ምን ላርግ ብለሽ ነው ቅምጥል ግራ ስለገባኝ እኮ ነው እሺ አንዴ ነበር ተሳካ ምኑ በጃልሽ ወደ ምናምን አሰበብ አልሆነ የሄድክበትን ነው ተሳካው እንዴ ምን ጠብቀሽ ነበር ነገርካት ምኑ አንተ ትቀልዳለህ እንዴ ሙሉ ያስከ ነው ይኸውልህ እምቢ ካልክ የጂ ራሴ ነው ሹም ነግራት አታርጊው ቅምጥል አደርገዋለሁ አቦ ረፊ ቅምጥል አትጨማለቂ ቢሆን ኖሮ ነው ያልነግራት
ቆይ እናትስ ማዘሯ መች ቤት ተቀመጥና ነው? ኧረ አንቺስ ታዲ? እኔ ምን አረብ እናት ሙዳት ያዝ እያረሳሳኝ ብቻ ባልሆነ በላውን ፈጥና አድርገው። ምኑን ከምትል ይውል ሁሉም ነገር ማፍጠን ያለብህ አለበለዚያ ያዶማ መጥቶ ላፍ ነው የሚያደርግልሽ። አይመለከተኝም። ብቻውንም ስለሌለ እያወራሽ ባሉ ታዲያ ሌላ ስለማላወራ ባርች አላውቅም፣ ግን ተጠንቀቂ። ከዚህ በኋላ ስለኔና ስለሷ እንድታወራ አልፈልግም። አንዴ እየተናደድክ እኮ ነው። አይ በቃ መስመር አትለፊ። እኔና ለሊ ምንም ነገር የለንም። እሱን እናያለንሽ። በቃ ስራ ስፈጂ ቁጭ ብለሽ ሰው ማጣመር ጀመርሻ። ቆይ ሲጀመር አንተ ከመቼ ጀምሮ ነው ለታበባ ይዘህ የምትሄደው? ምን ነው ቀናሽ እንዴ? አይ ወንድም ዘንድሮ ተቀኛከ በቃ እረፊ በቃ ፍቺ። ቆይ ለምንድን ነው ስደውል ለማታነሳው? ያው ለዴፍ አንተ ቤተሰቦቿን ለማውራት እዛ ሄደሃል፣ እሷ እዚህ አለማን እየቀጨችልህ ነው። ለምን ዋሻለሁ? ይሄ ውሎዋ ሁሉ ከኪንጎና ከባቡሬ ጋር ሆኗል። ሄሎ ዴቭ፣ ሄሎ ሄሎ። ከማን ጋር እያወራሽ ነው? ከዴቭ ጋር ነው። ደህና ነኝ አለሽ? አዎ ደህና ነው። ግን እማዬ ትናንት ከክላስ ስመለስ አደይን ከወንድ ጋር ያየኋት። ዴቭ የለም ብላ ማትሄድበት ቦታ የለም። አይ አደይ እንደዚህ አታደርግም። እነሱ ለማጋጨት እየፈጠርሽ አታውሪ። ባይኔ ያየኋት እያልኩሽ ነው። መቼም አሁን ዴቭ ጋር ደወልኩት እንዲህ አይነት ነገር ለነግረው ነው አትይኝም? አይ እማዬ አልነገርኩትም፣ ግን ደግሞ መነገር አለበት። እንዲሁም ለምን አንቺ አትነግሪው? እሱ እዛ የሷን ጉዳይ ለማስፈጸም ሄዶ እሷ እዚህ ከወንድ ጋር ናት። ለምንድን ነው የማይነገረው? እማዬ ለዴቭ የምታስቢለት ከሆነ ንገሪው። አይ እኔ ምንም ነገር ሳላይ አላወራም። አንቺም አይንሽ ይሆናል። አደይ እንደዚህ አይነት ነገር አታደርግም፣ ፈጽሞ አታደርግም። ግን እኮ አይ በቃሽ ፍቅር፣ ከዚህ በላይ አታውሪ። ዝም በይ፣ ይበቃሻል። እንዴ ቆይ ምን ባደርግ ነው ለለያያቸው የምችለው? አይኔ ያየማ ዴቭ አደይን አያገባትም። ቆይ ምንድነው ከልጁ ጋር ችግራችሁ? ከዳይመንድ ጋር አንጋርገን ነው። ለካ ስናጣራ ልጁ የቦስ ልጅ ነው። እንደዛ ከሆነ ከባድ ነው። ልጁ በለ የሆነ ነገር እንዳያደርጋችሁ ተጠንቀቁ። አው ዳይመንድ ሲመጣ እናስተካክለዋለን። እንደዛ ከሆነ ጥሩ። ቶሎ ብላችሁ ነገሩን ለማስተካከል ሞክሩ። አታስብ፣ እናስተካክለዋለን። ማማኒ እሺ እንዴት ነሽ? ልኝ እኔ እናት ደህና ነኝ። እሺ እኔ የምልሽ እትዬ ቤት በኩል ወጥቶ ነው አላየኋቸውም እኮ። እላይ ፍቅር መኝታ ቤት ከፍቅር ጋር እያወሩ ነው። አቤት 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 ክፋት የተሞላበት ከተማ! እንዴ እህትና ወንድም ማወራት የማይችልበት ከተማ! ማማኒ አሹ ፍቅር ናት እኮ ለትዬ የሆነውንም ያልሆነውንም እየዘበራረቀች እየነገረቻቸው እንጂ ማሳቸው መች እንደዚህ አይነት ሀሳብ ነበራቸው። ቢሆንም ሮማኒ ይኸውልሽ ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ብሏል ያገሬ ሰው። እንዴ ለምን እንዴት ብሎ መጠየቅ አግባብ ነው። እትዬ ትልቅ ሰው ናቸው፣ ማገናዘብ ነበርባቸው። እንዲሁ በደፈና አታውሩ ብሎ ነገር አለ እንዴ? ሁሉም የፍቅር ስራ ነው። እሺ ቆይ አሳያታለሁ፣ ትምጣ ብቻ። እግሯን ሰባብሬ መሬት ባልደባላ ንቀት ነው አሽዋል። ሮማን ዝሽ አዎ ትዬ ያሹን ሳህን እኮ ልወስድ መጥቼ። ስራ ጨርሰሻል? አዎ ጨርሻለሁ። በቃ ስራ ከጨርሽ ነው አንድ ቦታ ድረሰን እንመጣለን። ወዴት? ሱፐር ማርኬት ነው። እሺ ተይ። አይሮዋኒ የኔ እናት ዘመናዊ ገበያ ልትሄድ ነው። አቤት አቤት አቤት! እንኳን ፈጣሪ ለዚህ ክብር አበቃሽ። ገና መታይተሽ የኔ እናት ከፍት ያለሽ። በጣም ደስ ይላል። ላንቺ በጣም ደስ ብሎኛል። ስለዚህ ውስጣችሁ የሆነ ነገር አለ ማለት ነው? አይ አደይ ሌላ ነገር ምንም የለም። ቆይ አንቺ ምን ጠብቀሽ ነበር? ምንም ለልዬ ዝም ብዬ ያው ነገሩን ነው። እና እናትሽ ጋር ምን አዲስ ነገር አለ? እነ ዴቪስ የመመለስ ሀሳብ የላቸው? ገና ነው። ዴቭ ለማየ ለመናገር በጣም ፈርቷል። ብርሃንም አልተረዳችኝም እያለ ነው። ለእህትሽ ታዲያ ለምን ቀድመሽ አትነግሪያትም? እኔም እንደዛ አስቤ ነበር፣ ግን ስልኳ አይሰራ። በፊት አታውቅም ነበር እንዴ? አይ እንደውም እሷ ባርኮትን ነበር የምጠረጥረው። የዴቭን እኮ ምንም ነገር አታውቅም። ባርኪ ግን ሰምቷል አይደል? አዎ ይሰማል። እስካሁን ፍቅር ሳትነግረው ዝም ትላለች ብለሽ ነው? እሱ ነው አደይ፣ ልክ ነሽ። ግን በቃ አትፍሪ፣ ሁሉም ነገር ይስተካከላል። እማዬማ ደስተኛ ትሆናለች። ግን አባዬ ካልፈቀደ የማየን ስሜት ይረብሻል። በእኛ አካባቢ እኮ አባት ካልፈቀደ ሁሉም ነገር ትክክል አይሆንም። አታስቢ አደይ፣ ዳይመንድ አብሮት ስላለ ዴቭ ሁሉንም ነገር ጨርሶ እንደሚመጣ በጣም እርግጠኛ ነኝ። እርግጠኛ ነሽ? አዎ አደይ እርግጠኛ ነኝ። ካሁን በኋላ ደስታ እንጂ ሀዘን የለም። ተስፋ አደርጋለሁ። በያሉበት ፈጣሪ ይጠብቃቸው። ግን አባዬ መስማት የለበትም። እሱ ከሰማ ዴቭን ይገለዋል።
ብርሃን ግን አሁንም ድረስ አባትሽ ጋር ትሄድ? አዎ ለልዬ እስካሁን እናቴ ጋር ናት። በፊት እኮ አባቴ እኔና ብርሃኔን በጣም ነበር የሚወድ። ልክ እንደ ከተማ ልጅ አንቀባሩ ሰራተኛ ቀጥሮ ነበር ያስተማረን። ከዛ ልክ እድሜ ለትዳር ሲደርስ እኔን እያሉ የሚመጡ ሰዎች ሲበዙ በቃ በሱ ምክንያት መጋጨት ጀመረን። እና አባትሽ መጥፎ ሰው አይደሉም ማለት እኮ ነው? መጥፎ ሰው ነው እንጂ ለልዬ የዳይመንድና ያበባ አባት እኮ ከአባቴ ጋር በጣም ወዳጆች ነበሩ። አሁን ላይ ግን በህይወት የሉም። የእነሱ በህይወት አለመኖር ደግሞ አባቴ እጁ እንዳለበት ብዙ ሰው ያወራል። እንዴት? የዳይመንድና ያበበ ንብረት እስካሁን አባቴ እጅ ላይ ነው ያለው። ዳይመንድ የሚሄድበት ዋናው ምክንያት ይሄ ነው። ገባኝ። ነገሩ ትንሽ የተወሳሰበ ነው ማለት ነው? አዎ ለልዬ አባቴ መሸነፍ የሚወድ ሰው አይደለም። ለዛ ነው እስካሁን በጣም እየፈራ ያለሁት። አትፍሪ አደይ። ዳይመንድ ሁሉንም ነገር ላይ ዲቪ ያስረዳዋል። ምንም ነገር አይፈጠርም። አንቺ አትጨነቂ። ሄሉ ያደራሽን እሺ፣ ራስሽን ጠብቂ። እሺ እጠብቃለሁ። አንቺም ግን ራስሽን ጠብቂ። ይኸውልህ አቤ በሰጠው ስልክ ለኬዱ ነው የሚያስፈልግ ነገር ካለ እኔ ጋርም ደውልልኝ። እኛ ጉዳያችንን እንደጨረስን ቶሎ እንመጣለን። እሺ ሰላም ነው። ቻው በቃ ቻው። እናመሰግናቸዋለን። እሺ እሺ ቻው። ሂዱ በቃ ቼፈራከምች ሰው እንዲህ ብሎ ማለት ፍቅር ፍቅር አይሽ ምን ብለሽ ነው ስለ እኔና ስለ ሮማን ያወራሽ? ምን ብዬ ተናገርኩኝ? አሹ አንቺ ወልጋዳ ወልግግት ምን ብለሽ ነው ስለ እኔና ስለ ሮማኔ ለይተ የማይሆን ነገር የምታወሩ? ምን ብዬ ተናገርኩ? ያደረጋችሁትን ነገር ነው የተናገርኩት። ነውስ ሌላ የቀረኝ ነገር አለ? አሁን ልቀቀኝ። አለቅሽም። ዛሬ ጎምጄ ነው የምለቅሽ። ቆይ አንቺ ሴት ምን አስበሽ ነው ያላሰብነውን ነገር የምታሳስቢኝ? እሰይ እንኳን ተናገርኩ። አሁን ልቀቀኝ። አለቅሽም። ነው ልብያለሁ። አሹ ጫዌን እንዳትነካኝ። ልቀቀኝ። ልግዛ አሹ ፍቅር እማዬ፣ አሹ ሊገለኝ ነው። አሹ ምን እያደረክ ነው? ቆይ ዛሬ ምን ሆነሃል? እትዬ ይቅርታ። ፍቅር ስለኔና ስለ ሮማን የማይሆን ነገር ስትቀባጠርና ስታወራ በዛ ተናድጄ ነው። ይቅርታ። ፍቅር አሹን ምን እያልሹ ነው? አረ እኔ ምንም አላልኩትም እማዬ። ስለሱና ስለ ሮማን ላንቺ ስለተናገርኩ ነው ሊገለኝ የደረሰው። አሹ እንደው እትዬ እሷ የምትለውን ነገር ብቻ ለምን ያምናሉ? እኔና ሮማኔ ምንም ነገር የለንም። አዎ እትዬ፣ አሹ ምንም አንድ ላይ እንደመጣን ያውቃሉ። ታዲያ ስራ ከጨረስን በኋላ በትርፍ ጊዜያችን ብናዋጋ ምንድነው ችግሩ? ውሸታሞች። እማዬ እንዳታምኛቸው። አደይም እንደዚህ እያለች ነው ዴቭን ለዚህ ያበቃችሁ። ደግሞ አደይ ያታለለችኝ አልበቃ ብሎ አንቺም ተጨመርሽ። ሮማን ፍቅር ያላየሽውን ነገር አታውሪ። በቃሽ ፍቅር፣ ምንም ነገር እንድትናገር አልፈቅድልሽም። ሮማን በጣም ይቅርታ። በሰዓቱ ፍቅር እንደዛ ስትነግረኝ ያልሆነ ነገር አይምሮ ውስጥ ገብቶ ነው። አይ እትዬ፣ እርሶን እኮ አልተቀየምኩም። የፍቅር ሀሳብ እንደሆነ ገብቶኛል። አሹ ተው በቃ፣ ፍቅርን እኔ እቀጣታለሁ። ነይ ሮማን እንግባ። ሰው የመርዝ ምርቃቱ ነው ይፈጠራል። አረሳሽው ነው ማለት ይሄን ቀለበት ያደረገልሽን ሰው ልረሳው አልችልም። ስለማትፈልጊ ነው እሱ ስለማትች? አይ እኔ ላስበው አልፈልግም። ሁሉንም ነገር እንዳልነበር ልረሳው ፈልጋለሁ። ነገር ግን እንዴት እንደሆነ ራሱ አላውቅም። መጀመሪያ ያደረግሽውን ቀለበት አውጥተሽ ታዩ። ወዴት? አልገባኝም። ወዴት ልጣለው? ወደ ፈልግሽበት ለሊ። አያስፈልግሽም። ይሄ ሁሌ እሱ እንድታስታውሽ ነው የሚያደርግሽ። ራስሽን ምን ያህል ቀሽም እንደነበርሽ ነው የሚያስታውስሽ። ስለዚህ ጣዩ። ለሊ ቀለበትሽ ጣልኩት። የምርሽ ነው? በቃ የላን ረሳሽው? ተመስገን። አይዴ ያን ሁሉ ነገር ካደረገኝ በኋላ አሁንም ታፈቅሯለች ብለሽ ታስቢያለሽ? እኔ እኮ ማመን ከብዶኝ እንጂ ኤላ ርቆ ሄዷል። ችግር የሆንኩት ግን እኔ ማመን አልቻልኩም። ጀግና እኮ ነሽ ጓደኛዬ። መሆን ያለበትን ነገር ነው ያደረግሽው። በቃ ትቶ የሄደን ሰው መጠበቅ አያዋጣም። እጄ ላይ ቃሉ እንደነበረ እስከረሳው ድረስ ለካ ልቤ ተሰባብሯል። ያን ሁሉ ቃል እንዳልገባልኝ ይኸው ዛሬ አብሮኝ የለም። አደይ ሰው ማመን ከዚህ በኋላ አልችልም። እንዴት? ለአንቺም ትልቅ ትምህርት ነው አደይ። ዛሬ ላይ ባለሽ ነገር አትተማመኝ። ድንገት ምን እንደሚፈጠር ምን የምታውቂው ነገር የለም።
ዛሬ የምትወጁ ሰው ነገ ጠላትሽ ሊሆን ይችላል ማለት። ህይወት እንደዚህ ናት። ባለኝ ነገር በፍጹም አልመካም። አሁንም ዛሬም ነገም ያለኝ ነገር በሙሉ የኔ አይደለም አይደል? ባቡሬን እኮ ያፈቀርሽ መስሎኝ ነበር ነው ወይስ ማመን ስላልፈለግሽ ነው? አይ አደይ እንደዛ አይደለም። ታዲያ እንዴት ነው ለልዴ? ብዙ ነገር አለ አደይ። እኛ ማመን ሳንፈልግ የሚሰሙን ስሜቶች አሉ። አልገባኝም። አልፈልግም አደይ፣ ግን ደግሞ ሲርቀኝ ምንም ደስ አይለኝም። ለራሴ ራሱ ማሰብ በጣም ከብዶኛል። ግን በቃ በራሴ ስሜት እያሰብኩ መጣደፍም ሆነ መቸኮል አልፈልግም። ምን እንደሚፈጠር እኮ አላውቅም፣ ግን በቃ ቁጭ ብዬ እጠብቀዋለሁ። አሁን ባለሽበት ነገር ደስተኛ ነሽ? ተመስገን ነው አደይ። ብዙ ሊታለፉ የማይችሉ ነገሮችን አልፌ ነው እዚህ ያለሁት። ተመስገን። አዎ በጣም ልክ ነሽ። ከምንም ነገር በላይ ግን ያኔ ጃኬት ያለበሽኝን ቀን በጣም ወደዋለሁ። የተገናኘንበትን ቀን? አዎ አደይ፣ ኤላን በድጋሚ ስላገኙት በጣም ደስ ብሎኝ ነበር። ግን ደግሞ ጥፋቴ ከ7 አመት በኋላ ኤላ እንደ በፊት ይወደኛል ብዬ ልክ የሱን ስሜት ሳልረዳ ወደ ቤቱ መግባቴ ነበር። ሁሉም ነገር ለበጎ ነው። ከዚህ በኋላ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ደግሞ ኤላን ከልብሽ ካስወጣሽው ሰላም እንደምትሆኝ እኔ ምስክር ነኝ። ይሄን ያህል? አይ አደይ፣ አንቺንም ማስጨነቁሽ አይደል? እኔንማ ምን ታስጨንቂኛለሽ? ከዛ ቤት ወጥቼ በሰላም እየኖርኩ ያለሁት ጥሩ ነገር መመኘት የጀመርኩት እኮ አንቺ ስላለሽልኝ ነው የኔ ጓደኛ። አንቺን የመሰለሽ ጓደኛ ስለሰጠኝ ደግሞ ፈጣሪን አመሰግናለሁ። አንቺ አቃጣሪ! ምን ሳቃጥራ ይሽን ደግሞ ፍቅር? ለማየ ምንድን ያልሻት? ለእናትሽ ምን አልኳቸው? አታስመሲ። ብዙ ነገር ተናግረሻል። እዚህ እየሰራሽ በመኖርሽ ራሱ ፈጣሪሽን ልታመሰግኝ ይገባል። ቆይ ምን ተደረኩ ብለሽ ነው እኔና ማየን የምታጣይ? ፍቅር ከእናትሽ ጋር ተጣልተሽም ከሆነ ያጣላሽ ስራሽ ነው እንጂ እኔ ምንም ያደረኩሽ ነገር የለም። አረ አዎ እዚህ እንደፈለግሽ እየውሽ ጠገብሽ አይደል? ይሄ ጥጋብ አይደለም ፍቅር። ያደረግሽኝን ነገር ሁሉ ረስቼ እዚህ ካንቺ ጋር እየኖርኩ ያለሁት መስራትና መለወጥ ስለምፈልግ ነው። በቃ ተይኝ ሰርቼ ልብላበት። እኔ ምን አደረኩ? አንቺ ነሽ እንጂ ዝም ስትባይ ይብስብሻል። ጥሩ መድኃኒትሽን ማግኘት አለብሽ። እኔ ፍቅር ማን እንደሆንኩ አልተግባባንም። ጠብቂ፣ አሁን አሳይሻለሁ። ሸፋፋ ደግሞ ምን ልታመጪ? ሰው እንዴት ቆይ ከመሬት ተነስቶ እንደዚህ ተንኮለኛ ይሆናል? ማነው? አሃ ይንቆይ እንዴ ነባክ ዛሬ ከየት ተገኘ? አሹ ፈልጌ ነበር። ምን ነው ይንቆይ ችግር አለ እንዴ? ዳይመንድ ለስራ እንደምሰራ ነግሮኝ ነበር። ቀን ስራውን ነው እንዴ? ያው አንዳንዴ ሲደውሉልኝ ይሄዳሉ። ያው ሁሌ አይደለም እንጂ እኔም መስራት ፈልጌ ነበር። ሰው የሚፈልጉ ከሆነ ትጠራኛለህ? አይ ኪንጎዬ እንደው አንተ ቀን ስራ ልትሰራ? አሹ አያስቅም፣ የምሬን ነው። አይ ኪንጎ ጉድ እኮ ነው። አሁን አንተ ቀን ስራ ልትሰራ? የሰው ኪስ ማውለቁንስ ማን ሊሰራልህ ነው? ነው ወይስ በቀን ስራ አስመስለ ዝርፊያ ልትሰራ ነው? አረ በፍጹም እንደዛ አይደለም አሹ። ዳይመንድ ከሄደ በኋላ በጣም ይጠርረኝ። ታዲያውን ተቀየረ ተልብ ነው ስራ የምፈልገው ኪንጎ? አዎ አሹ ስራ መስራት እፈልጋለሁ። እንደዛ ትሆነ እናፈላልጋለን። አዎ ሲደወልልኝም እነግርልሃለሁ። እኔ የምልህ አንተ እኮ ጥሩ ሰው ነህ። አዎ በፊትም እኮ ያ ዳይመንድ ነው የሚያበላሽ እንጂ አንተ መልካም ሰው ነህ። አረ ዳይመንድ እንደዚህ ነገር አያስደስተውም። እሱም ግዴታ ሆኖበት ነው። ደግሞ እሱ ባይኖር ኖሮ ትምህርቴንም አልመረቅም ነበር። እንደዛ እያደረገ ነው ያስመረቀኝ። ግን ተመረቅኩኝ፣ ስራም የለም። ታዲያውን ለተስተማረ ሰው ዲግሪ ለጫነ ሰው እንደው ድንጋይ መሸከም አይምሮ አይጎዳም ኪንጎዬ? አማራጭ የለም አሹ። አፈር በበላው። አይ ይኖራል ግድ የለም ኪንጎዬ። ይኸውልህ እኔ በዳይመንድ ቦታ ሆኜ ላግዝህና አንተ ስራ ፈለግ አድርግ እባክህ። አይ አይሆንም አሹ፣ አንተ ተማሚናት አለችብህ። ደግሞ እኔ ማንም ጥገኛ መሆን አልፈልግም። ካልክሽ ወይ ለእኔ ስራ ሲደወልልኝ እኔ በአንተ ቦታ ሆኜ እሰራልሃለሁ። አየህ ወንድ ልጅ ሆኖ ማጣትን እኔ በደንብ አውቀዋለሁ። አዎ አይዞህ። እሺ በቃ አመሰግናለሁ። አሁን ስራ እየተሽ ያሹ ፍቅር እንዴት እንደሚያሮጥሽ እማዬ ይገባታል ማለት ነው።